በትናንትናው ዕለት በወሎ ቤት አማራ እንደዚሁም በጎጃም ቀጠና መካከል በሚገኙ ሁለት ገዳማት ላይ የድሮን ጥቃት መፈጸሙ ሲገለጽ ለሁለተኛ ጊዜ ጥቃት ለማድረስ የተላከችው ሌላኛዋ ድሮን ደግሞ በፋኖች ተመታ አቅጣጫ በመሳቷ ምክንያት መከስከሷ ተነግሯል። በገዳሙ ግቢ ውስጥ በተፈጸመ የድሮን ጥቃት ከ10 በላይ የሚሆኑ ምዕመናን መነኮሳት ወዲያውኑ ሕይወታቸው ማለፉ ከቦታው የደረሰ መረጃ ያመላክታል። የገዳሙ መገልገያ የሆኑ የተለያዩ ቤቶች እንደዚሁም ንብረቶች መውደማቸው ታውቋል። በቆይታችን መረጃውን በስፋት ታደምጡታላችሁ። በጎጃም ቀጠና እየተካሄደ የሚገኘውና በርካታ አካባቢዎችን ያካለለው ውጊያ አሁንም ተባብሶ እንደቀጠለ መሆኑ ሲነገር ከደብረ ማርቆስ ከተማ በቅርብ ርቀት ጀግኖች የተሳካ ኦፕሬሽን በአንበር ከተማ ማድረጋቸው ተሰምቷል። በጉዳዩ ላይ ተጨማሪ መረጃ ለን በዝርዝር እንመለከተዋለን። በሌላ በኩል የፋኖ ኃይሎች በወለጋ በሚገኝ አገዛዙ ወታደራዊ ካምፕ ላይ ጥቃት መሰንዘራቸው ሲነገር በሲዳማና ኦሮሚያ ክልል መካከል ደግሞ ዳግም ግጭት መቀስቀሱ ተሰምቷል። በወለጋ ቢዛሞ ቀጠና ራስን የመከላከል ትግል ላይ የሚገኙት የፋኖ ኃይሎች በአገዛዙ ላይ የተቃጣውን የዘር ማጥፋት ዓላማ ያለው ዘመቻ ከመመከት ወደ ማጥቃት ምዕራፍ መሸጋገራቸውን የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። የፋኖ ኃይሎች ከሰሞኑ በዚህ ቀጠና በብልጽግና ወታደራዊ ካምፖችና እግረኛ ወታደሮች ላይ ከፍተኛ ጥቃት መሰንዘራቸውን ከአካባቢው ምንጮች ሰምተናል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ፣ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎችን መረጃዎች በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በትናንትናው ዕለት በወሎ ቤት አማራ እንደዚሁም በጎጃም ቀጠና መካከል በሚገኙ ሁለት ገዳማት ላይ የድሮን ጥቃት መፈጸሙ ሲገለጽ ለሁለተኛ ጊዜ ጥቃት ለማድረስ የተላከችው ድሮን ግን በፋኖች ተመታ አቅጣጫ በመሳቷ ምክንያት መከስከሷ ተነግሯል። ትናንት በተለይም በመካነ ሰላምና በመርጦ ለማርያም መካከል አባይ በረሃ አባይ ድልድይ አካባቢ የሚገኙ ሁለት ገዳማቶች ያሉ ሲሆን ከመካነ ሰላም ከድልድዩ ወደ መካነ ሰላም መስመር የአርሴማ ቅድስት ቤተክርስቲያን ስትገኝ ከጎጃም መስመር በጎጃም በኩል ደግሞ አባይ ወንዝ ተሻግሮ የገብርኤል ገዳማት መኖራቸው ይታወቃል። በእነዚህ ገዳማት ላይ ከጠዋት ጀምሮ በተለያዩ ቦታዎች ላይ የድሮን አሰሳ ሲያደርግ የነበረው አገዛዙ ከፍተኛ የተባለ ጥቃት በአርሴማ ቅድስት ገዳም ላይ ፈጽሟል። በገዳሙ ግቢ ውስጥ በተፈጸሙ የድሮን ጥቃት ከ10 በላይ የሚሆኑ ምዕመናን መነኮሳት ወዲያውኑ ሕይወታቸው ማለፉ ከቦታው የደረሰ መረጃ ያመላክታል። የገዳሙ መገልገያ የሆኑ የተለያዩ ቤቶች እንዲሁም ንብረቶች መውደማቸውም ታውቋል። 8 የሚሆኑት ምዕመናንና መነኮሳት ደግሞ ከፍተኛ ጉዳት ደርሶባቸው በዚህ ሰዓት በመካነ ሰላም ሆስፒታል ይገኛሉ። ከሆስፒታሉ ባገኘነው መረጃ መሰረት መነኮሳቱ የመትረፍ ዕድላቸውም ዝቅተኛ ነው ተብሏል። ትናንት ጠዋት አካባቢው መካነ ሰላም አባይ ሸለቆ በረሃ ላይ ቅድስት አርሴማ ገዳምን ታርጌት አድርጎ በመነኮሳት ላይ ከፍተኛ ጉዳት ያደረሰው የብርሃኑ ጁላ ጥምር ጦር ድሮን በድጋሚ ሁለተኛ ታርጌቱን ወደ ወይናምባ ወረዳ 016 ቀበሌ ወደ ሰገሬት መሄጃ ላይ በተለምዶ ሁላ ተብሎ የሚጠራ ቦታ ከቀኑ 11 ሰዓት አካባቢ የሃይማኖት ተቋማትን ለመምታት ቅኝት ሲያደርግ የነበረ የብልጽግና ቱርክ ሰራሽ ድሮን ሙሉ ለሙሉ ተከስክሷል። በሃይማኖት ተቋማት ላይ ጥቃት ለመፈጸም በተደጋጋሚ ሲቃኝ የነበረው ቱርክ ሰራሽ የጠላት ድሮን በህዝባችንና በሃይማኖት ተቋማት ላይ ጥቃት ለመፈጸም ሲንቀሳቀስ እንደተከሰከሰ በቀጠናው የሚንቀሳቀሰው የምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር አመራሮች በአካባቢው ፈጥነው በመገኘት ማረጋገጣቸውን አስታውቀዋል። በጎጃም ቀጠና እየተካሄደ የሚገኘውና በርካታ አካባቢዎችን ያካለለው ውጊያ አሁንም ተባብሶ እንደቀጠለ መሆኑ ሲነገር ከደብረ ማርቆስ ከተማ በቅርብ ርቀት ጀግኖች የተሳካ ኦፕሬሽን በአንበር ከተማ ማድረጋቸው ተሰምቷል። ከደብረ ማርቆስ ከተማ በቅርብ ርቀት የምትገኘው አንበር ከተማ የ206ኛ ኮር 34ኛ ክፍለ ጦር አዳይ ቡድኑ ሲያምሳት ማደሩን የገለጹት የመረጃ ምንጮች ባደረገው ኦፕሬሽንም መሃል ከተማ ላይ የሚኒሻ አባላትን በመደምሰስ በርካቶችን ደግሞ ቁስለኛ ማድረጉን አስታውቀዋል። የቴዎድሮስ ዕዝ ጠላትን ወደ መግደያ ዞን በተሳካ ሁኔታ ስቦ በማስገባት መውጫ መግቢያ እንዲያጣ በማድረግ እያስጨነቀው ይገኛል ያለው የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ማህበረሰብን ዕለት ከዕለት በመዝረፍ የሚታወቁትንና ይህንን ስርዓት ለማስቀጠል ኃላፊነት ላይ የተቀመጡ ባንዳዎች ኢላማ በማድረግ የተሳካ ኦፕሬሽን መስራት ተችሏል ሲል አስታውቋል። በውጊያው ከፍተኛ ሰብአዊና ቁሳዊ ኪሳራ ያጋጠመው የብልጽግና ጦር ንጹሃንን ኢላማ ያደረገ ጥቃት መፈጸሙም ታውቋል። ለተከታታይ ቀናት መድፍ፣ ታንክ፣ ሞርተርና ቢኤም እየተኮሰ የሚገኘው የአገዛዙ ሰራዊት ንጹሃንን ኢላማ ያደረገ መሆኑ ተመላክቷል። በሌላ በኩል በቀጠናው ወጣቶችንና ገበሬዎችን የማፈስ ስራውን አጠናክሮ መቀጠሉ ታውቋል። በዚህ 3 ዓመት ወጣቱን በግዳጅ እያፈነ ሲያሰለጥንና ሲያስታጥቅ ቢከርም ወጣቱ ከሰለጠነ በኋላ መሳሪያውን እየያዘ ወደ ፋኖ እየተቀላቀለ በመሆኑና ሰራዊት በመሰላቸቱ እንደ አዲስ በየጊዜው ወጣቱንና ገበሬውን በማፈስ አስገድዶ ለውትድርና እያሰለጠነ ይገኛል። በተለይ በመተከልና ቻግኒ አካባቢዎች ወጣቶችንና ገበሬ
ቀበሌዎችን በስፋት እያፈነ ይገኛል። ሁሉም ማህበረሰብ የአንድ የአብይ አህመድን ስልጣን ለማቆየት በአፈሙዝ እየተገደደ ከመሰልጠን ራሱን መጠበቅ ይኖርበታል ያለው ፋኖ በሌሊት ከቤትና በቀን ከስራ ቦታ እያፈሰ ስለሆነ የራስን አማራጭ እየተጠቀሙ ወደ ህዝብ ክንድ መቀላቀል አዋጭ መፍትሄ ነው ሲሉም ጥሪያቸውን አስተላልፈዋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ንጹሃን ኢላማ ያደረገ የመድፍ ጥቃት መፈጸሙን አርሶ አደሮቹ ተናገሩ። ከሐምሌ 15 ቀን 2018 ዓ.ም ለተከታታይ 5 ቀናት ንጹሃን ኢላማ ያደረገ የመድፍ ጥቃት በምስራቅ ጎጃም ደባይ ጥላት ግን ወረዳ መፈጸሙን አርሶ አደሮቹ ተናግረዋል። ከቆይ ከተማ ከ20 እስከ 30 ኪሎ ሜትር ርቀት ባሉ የንጹሃን መንደሮች በተከታታይ በተፈጸመ የመድፍ ጥቃት ንጹሃን ህይወታቸውን አጥተዋል፣ ከባድና ቀላል ቁስለኛ ተደርገዋል፣ መኖሪያ ቤታቸውን ወድሟል ሲሉ ገልጸዋል። በዕለተ ቅዳሜ ህዝብ ለገበያ በተሰበሰበበት አደባባይ ጥቃት ተደርጓል ያሉት አርሶ አደሮቹ በአርሶ አደሮች ማሳ፣ በመኖሪያ ቤቶች፣ በህዝብ መሰብሰቢያ አካባቢዎች በተፈጸመው የመድፍ ድብደባ የንጹሃን ህይወት መቀጠፉን አስታውቀዋል። ምንም አይነት ውጊያ በሌለበት አካባቢ ከቆይ ከተማ የሚወረወር መድፍ በ30 ኪሎ ሜትር ርቀት የሚገኝ ደብረ ኢየሱስ ሽሚ አካባቢዎችና በጎዛምን ገደላማና ደጋማው ክፍል ላይ ንጹሃን ኢላማ ያደረጉ ጥቃቶች መፈጸማቸውን ተናግረዋል። በትናንትናው ዕለት ሐምሌ 15 2018 ዓ.ም ከጠዋቱ 3:35 በተፈጸመው የመድፍ ድብደባ የአርሶ አደሮችን ቤትና በእርሻ መሬታቸው ላይ መውደቁን አስታውሰው አርሶ አደሩ እየተፈጸመ ባለው ጥቃት በእርሻ ስራው ላይ መገኘት አለመቻሉን ገልጸዋል። በሌላ በኩል የፋኖ ኃይሎች በወለጋ በሚገኝ አገዛዙ ወታደራዊ ካምፕ ላይ ጥቃት መሰንዘራቸው ሲነገር፣ በሌላ በኩል በሲዳማና ኦሮሚያ ክልል መካከል ደግሞ ዳግም ግጭት መቀስቀሱ ተሰምቷል። በወለጋ ቢዛሞ ቀጠና ራስን የመከላከል ትግል ላይ የሚገኙት የፋኖ ኃይሎች በአገዛዙ ላይ የተቃጣውን የዘር ማጥፋት ዓላማ ያለው ዘመቻ ከመመከት ወደ ማጥቃት ምዕራፍ መሸጋገራቸውን የሚያሳዩ መረጃዎች መውጣታቸው ቀጥለዋል። የፋኖ ኃይሎች ከሰሞኑ በዚሁ ቀጠና በብልጽግና ወታደራዊ ካምፖችና እግረኛ ወታደሮች ላይ ከፍተኛ ጥቃት መሰንዘራቸውን ከአካባቢው ምንጮች ሰምተናል። እንደ መረጃው ከሆነ የፋኖ ኃይሎች በምስራቅ ወለጋ ውስጥ በተለያዩ ወረዳዎች በሚገኙ የአገዛዙ ወታደራዊ ካምፖችና እግረኛ ወታደሮች ላይ ጥቃት መፈጸማቸውን ተከትሎ ከባድ ውጊያ ተቀስቅሷል። በውጊያው የደረሰው ዝርዝር ጉዳት እስካሁን ባይታወቅም በአገዛዙ ወታደራዊ ካምፕና እግረኛ ወታደሮች ላይ ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። ጥቃቱ የተፈጸመው በምስራቅ ወለጋ ዞን ጎቶ ጊዳና እንዲሁም ስቡ ስሬ በተባሉ ሁለት ወረዳዎች መርካቶ እና ምሎጎ ተብሎ በሚጠሩ አካባቢዎች ላይ ሲሆኑ በወታደራዊ ካምፕ ውስጥ የነበሩ የአገዛዙ ወታደራዊ አዛዦች ጭምር ጉዳት ማስተናገዳቸውን በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ በሲዳማና ኦሮሚያ ክልል መካከል ዳግም ግጭት መቀስቀሱ ተሰምቷል። ቀድመው የቀሰቀሱት የኦሮሚያ ክልል ሚሊሻዎች ሲሆኑ ሚሊሻዎቹ በቀጥታ የሲዳማ ክልል አርማን በማቃጠልና መንግስታዊ መዋቅርን በማፍረስ አደገኛ ወረራ ማድረጋቸው የአካባቢው የዜና ምንጮች ዘግበዋል። በሲዳማና ኦሮሚያ ክልል ምስራቅ ጉጂ ዞን አቅራቢያ በሚገኙ አዋሳኝ ቀበሌዎች በተቀሰቀሰው ግጭት የበርካታ ሰዎች ህይወት እንዳለፈም ተጠቁሟል። በተጨማሪም ግምቱ በውል ያልታወቀ ሀብት ንብረት መውደሙ ተመላክቷል። ባለፈው ግንቦት 9 ቀን 2018 ዓ.ም በኦሮሚያና ሲዳማ አዋሳኝ አካባቢዎች የተከሰተው ግጭት በመጀመሪያው ቀኑ ከ17 በላይ ሰዎችን ህይወት መቅጠፉ ይታወሳል። በምስራቅ ጉጂ የተነሱ የኦሮሚያ ልዩ ኃይል እና የሚሊሻ አባላት የመከላከያ ፌዴራል ፖሊስን በመጣስ ወደ ሲዳማ ክልል በመዝለቅ ጎባዬ የማ ተብሎ የሚጠራውን አካባቢ መቆጣጠራቸውን ተከትሎ በሺዎች የሚቆጠሩ የሲዳማ ተወላጅ አካባቢ ነዋሪዎች ከመኖሪያ ቀያቸው ተፈናቅለዋል። በምስራቅ ጉጂ ዞንና በምስራቅ ሲዳማ ዞን አዋሳኝ ወደሚገኙ ጌልጃ ወረዳ ጉባኤማ አካባቢ የገቡት የኦሮሚያ የሚሊሻ አባላት የአካባቢውን መዋቅር በማፍረስ ወረራ በፈጸሙ በሁለተኛው ወር ዳግም ግጭት መቀስቀሱ የችግሩን መወሳሰብ ያመላክታልም ተብሏል። ከሲዳማ ክልል ጭሬ ወረዳ 7 ቀበሌዎችን ወደ ምስራቅ ጉጂ ዞን የተጠቃለሉት ሲሆን የኦሮሞ ልዩ ኃይልና ሚሊሻዎች በአካባቢው በርካታ የሲዳማ ተወላጅ ንጹሃን ማፈናቀላቸውም ታውቋል። ከዚህ ቀደም በሁለቱ ክልሎች የጸጥታ ኃይሎች መካከል በተካሄደው የተኩስ ልውውጥ የቆሰሉ በርካታ ሰዎች እንዳሉ የጠቆሙት ምንጮች በሲዳማ በኩል ወደ ጭሬ ወረዳ የመጀመሪያ ደረጃ ሆስፒታልና ወደ ሐዋሳ ሪፈራ ሆስፒታል ተወስደው ሕክምና እንደተደረገላቸውና በኦሮሚያ በኩል የቆሰሉ ደግሞ ወደ ምስራቅ ጉጂ ዞን ሆስፒታል መወሰዳቸውን ያስታውሳሉ። ግጭቱ ከተቀሰቀሰ ከሁለት ወር በኋላ አሁን ዳግም ማገርሸቱ ነው የታወቀው። ከዚህ ቀደም በፍቅር ይኖሩ የነበሩ የኦሮሞና የሲዳማ ማህበረሰብ አባላት ኦህዴድ ብልጽግና በሚከተለው የግዛት ተስፋፊነት የተነሳ ተከታታይ ግጭቶች በመቀስቀስ ላይ መሆናቸውን የአካባቢ መረጃዎች ያሳያሉ። ይህ ዜና እስከተጠናከረበት ሰዓት ድረስም የሁለቱ ክልል አመራሮች በጉዳዩ ላይ የሰጡት ምንም አይነት ማብራሪያ የለም። ወደ ውጭ መረጃችን ስናልፍ የአሜሪካ ማዕከላዊ የጦር ኃይሎች በኢራን ወታደራዊ ኢላማዎች ላይ ለ12 ተከታታይ ምሽቶች ያካሄዱትን አዲስ የጥቃት እርምጃ ማጠናቀቃቸውን አስታወቁ። በሐምሌ 15 ቀን እንደ አውሮፓውያን አቆጣጠር ጁላይ 22 ምሽት 4 ሰዓት ተኩል በምስራቅ አሜሪካ የሰዓት ቆጠራ የተፈጸመው ይህ ጥቃት የኢራን የባህሩ ላይ ወታደራዊ አቅሞች፣ የሚሳኤልና የድሮን ማከማቻዎችን፣ የባህር ዳርቻ የቅኝት ማዕከላትን እንዲሁም የአየር መከላከያ መዋቅሮችን ኢላማ እያደረገ ነው። ጥቃቱ ኢራን በሲቪልና በንግድ መርከቦች ላይ ጥቃት የማድረስ አቅሟን ይበልጥ ለማዳከም ያለመ
መሆኑም ተገልጸዋል። በዚህ ወር ብቻ የአሜሪካ ጦር በቤርሳ ላይ የሚገኙ በደርዘን የሚቆጠሩ የኢራን ወታደራዊ ጣቢያዎችን ኢላማ ያደረገ ሲሆን በባህር በኩል ደግሞ የባህር እገዳውን እንደገና አጠናክሮ ቀጥሏል። እስከ ዛሬ ድረስ የአሜሪካ ማዕከላዊ ወደ ኢራን ወደቦች የሚገቡ ወይም የሚወጡ መርከቦችን ለማስቆም የ9 የንግድ መርከቦችን አቅጣጫ ያስቀየረ ሲሆን አንዷን መርከብ ደግሞ ከአገልግሎት ውጭ በማድረግ አናጥሯታል። በአሁኑ ወቅት ከ50 ሺህ በላይ የአሜሪካ ወታደራዊ አባላት በመካከለኛው ምስራቅ ቀጠና ተሰማርተው የሚገኙ ሲሆን በከፍተኛ ንቅናቄ ዝግጁነትና ትኩረት ላይ እንደሚገኙ ማዕከላዊ ይዞ አክሎ ገልጸዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስና ሳውዲ አረቢያ የገልፍ አገሪቱ የሲቪል ኒውክሌር ፕሮግራም እንድትገነባ የሚያስችላትን ታሪካዊ የስምምነት ሰነድ ተፈራርመዋል። የአሜሪካ የኢነርጂ ሚኒስቴር እንደገለጸው ይህ ሰላማዊ የኒውክሌር ትብብር ስምምነት የአሜሪካ ኩባንያዎች በሳውዲ የኒውክሌር ኢነርጂ ፕሮግራም ውስጥ ሰፊ ተሳትፎ እንዲኖራቸው የሚያስችል ነው። ምንም እንኳን የስምምነቱ ሙሉ ጽሑፍ ይፋ ባይደረግም አሜሪካ ለሳውዲ አረቢያ በገዛ ግዛቷ ላይ ዩራኒየም እንድታበለጽግ ፈቃድ ሊሰጥ እንደሚችል ተዘግቧል። ዩራኒየም ለኃይል ማመንጫነት የሚያገለግል ቢሆንም በከፍተኛ ደረጃ ሲበለጽግ ለኒውክሌር ቦምብ ስራም ሊውል የሚችል በመሆኑ የኒውክሌር ባለሙያዎችና የቀድሞ የእስራኤል ባለስልጣናት አሰራሩ በቀጣይ በዞኑ የኒውክሌር መሳሪያዎች መስፋፋት አደጋ ሊፈጥር ይችላል በሚል ስጋታቸውን ገልጸዋል። አሜሪካ ከዚህ ቀደም ለየትኛውም ሀገር በራሱ ግዛት ላይ ዩራኒየም እንዲያበለጽግ ፈቅዳ አታውቅም። የአሜሪካ የኢነርጂ ሚኒስተር ክሪስ ራይትና የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በበኩላቸው ስምምነቱ የኒውክሌር ደህንነት እና የኒውክሌር መሳሪያዎችን አለመስፋፋት ህጎችን በከፍተኛ ደረጃ ያከበረ መሆኑንና የአሜሪካንና ቀጠናዊ ደህንነት እንደሚያጠናክር አስረድተዋል። በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ይህንን ስምምነት ሲያጸድቅ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትመሰረት ቀደም ሲል ይቀርብ የነበረው ቅድመ ሁኔታ መተው ተመላክቷል። ስምምነቱ ለአሜሪካ ህግ አውጪ ኮንግረስ ለግምገማ የሚላክ ሲሆን በሁለቱም የፖለቲካ ጎራዎች ባሉ አባላት ዘንድ የሞቀ ክርክርና ተቃውሞ እንደሚገጥመውም ይጠበቃል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።